ተይ ስሞትልሽ ጻፍ ጻፍ አትበይኝ ስለ አድዋ አልጽፍም በደም የረቀቀ የአባቴን ውብ ገድል በፈዘዘ ብዕር ጽፌ አላሳድፍም። አየሽ አንዳንድ እውነት አለ በትንፋሽ የሚገለጥ በዝምታ የሚነግስ ከቃላት ከፍ ያለ። አሁን ለምሳሌ አባቴ ምኒልክ በአድዋ ተራራዎች ለፈጸመው ጀብዱ ለሰራው ታሪኩ ቃላቶች ያጥሩታል ፊደል ያንሱበታል ዝምታ ነው ልኩ። የራስ መኮንንን የመቀሌ ጀብዱ የአምባላጌን ገድል የወሌ በጡልን የንጉስ ሚካኤል የባልቻ ሳፎን ድል ይህንን ታላቅ እውነት በደካማ ብዕር ስለምን ልበድል። ተይኝ ስሞትልሽ ጻፍ ጻፍ አትበይኝ ስለ አድዋ አልጽፍም በደም የረቀቀ የአባቴን ውብ ገድል በፈዘዘ ብዕር ጽፌ አላሳድፍም። የዮሐንስ ቀኝ እጅ የሚኒልክ ታማኝ አሉላ አባ ነጋ በትግራይ ኮረብቶች ከባዝቁ ባንዳ ጋር በነፍጥ ሲያወጋ የአገር ልጅ አበሻ የባሪያትን መድፍ ከመጤፍ ሳይቆጥር የአገር ግን ስንቅ እንጂ የሞታለው ፍርሃት በልቡ ሳይቋጥር በራያው አምባ በሳራው ኮረብታ በአዲግራት አፋፍ በደም አይነት ቀለም ስለጻፈው እውነት በምን አይነት ብዕር እንዴት ግጥም ልጻፍ። አድዋ ማለት እኮ አረንጓዴ ቢጫ ቀይ ሰንደቅን ይዞ በነፍጥ ፊት ማለፍ ለእናት ሀገር ክብር ደረትን ገልብጦ በሞት ፊት መሰለፍ። ወለል ላይ ነው ሲሉት ጣሪያ ላይ መገኘት የነፃነት ዜማ በጦር ስልት ማዜም በነፍጥ መቃኘት። ቤት ለእንግዳ ሲሉት ሚስትን ለተመኘ በጥይት መሸኘት። አድዋ ማለት እኮ አፈር ትቢያ ሆኖ ክብርን ካፈር ማንሳት ደክሟል ሞቷል ሲባል ደግሞ እንደ ጊዮርጊስ ከሙታን ተነስቶ እንዳንበሳ ማግሳት። እንደ ንስር መምጠቅ ከፍ ብሎ መብረር በጥቁር ሰማይ ላይ እንደ ላምበርኬት ነጭ ቅርጥም መስበር። እንደ ባሻ ገብሬ የነጭን ጦር አዛዥ አንገቱን መበጠስ በግፍ የበቀለ የተስፋን አበባ በለጋው መቀንጠስ። ነጭነት በሚሰብክ አሽቃባጭ ሰማይ ላይ ጥቁር ኮከብ መዝራት ውርጋጥ ማንነትን እንደ ሰጋር ፈረስ አስገድዶ መግራት። ያዛዥ ዳቦር ሜዳን ሱሪውን አልቆ በጥበብ መታጠቅ ጀነራል አልሞንዲ የሰበሰበውን የትዕቢቱ ቁርሱን ከጉሮሮ መንጠቅ። ነጭ ጥጋበኛ ካናት ሲወጣ ወርደ መፈጥፈጥ ጣፋጭ መስላቸው ሊቀምሱ ሲመጡ ልክ እንደ ሰናፍጭ መሰንፈጥ መኮምጠጥ። አድዋ ማለት እኮ የመሸገን ጠላት በሴትነት መላ በውሃ ጥም መርታት በበትን በርበሬ በአንድ ሚጥሚጣ ብርጌድ ጦር መፍታት። ቀድሞ ድል ማወጅ እምቢ ዘራፍ ማለት ሚስጥር ቅኔ መዝረፍ ሺህ አሰልፎ በብሬት ሲመጣ በበርበሬ መግረፍ። በእናት ሀገር አንገት የአጥንት አበባ የደም ጉንጉን ማጥለቅ መስዋዕት እየሆኑ የነፃነት ጸበል ለሀገር ምድር ማፍለቅ። አድዋ ማለት እኮ የተግባር መልስ ነው ለኦንቤርቶ ንቀት ለአንቶኔሊ ስድብ በሞት መሻገር ነው የመቀሌ ምሽግ የአምባላጌን ገደል ጉድብ። በባርነት ገደል በግዞት ሸለቆ ክብር ደም ነስንሶ አጥንትን ጎዝጉዞ ባህርን ሰንጥቆ ሞቶ ማሻገር ነው የሀገርን እጅ ይዞ። አድዋ ማለት እኮ ከባንዲራ በፊት ለመሞት መጣደፍ የሀገርን ባላንጣ እንደ ተርብ መንደፍ። ተይ ስሞትልሽ ጻፍ ጻፍ አትበይኝ ስለ አድዋ አልጽፍም በደም የረቀቀ የአባቴን ውብ ገድል በፈዘዘ ብዕር ጽፌ አላሳድፍም። አድዋ ማለት እኮ የዳቦር ሜዳን ህልም በቅዠት ያስቀረ የአልቤርቶንን ቅስም በቁም የቀበረ አባቴ ምኒልክ እናቴ ጣይቱ ብርሃን የነፃነት ቀዳሽ የነፃነት ካህን የማንዴላን ትንቢት የሙጋቤን ትንቢት የንክሩማንን ትንቢት የኬንያታን ትንቢት በጦር እስክሪብቶ በዘመን ብራና ቀድሞ የነገረ ነጭ ምጣድ ጥዶ ነፃነት የሚባል ህብስት የጋገረ። ጀግና ያበሻ ልጅ ባንዲራ ለሚሉት የነፍስ ላይ ታቦት የልብ ላይ ጽላት አላየሽውም ወይ እየተራኮተ እየተሯሯጠ ነፍሱን በስጦታ መስዋዕት ሲጥላት። በአድዋ ቤተ መቅደስ ዲያቆኑ ባልቻ ቄሱ ራስ መንገሻ መርጌታው አሉላ ቁመው ሲቀድሱ በጠመንጃ ወረ በጥይት መሐላ ራስ ወሌ ብጡር ቦያለው አባሰ አድዋ ምስክር ነች። ጀግና ያበሻ ልጅ ሲያጎርስ እንደዋለ ጥይት እንደ እንጀራ እየፈተፈተ ጠላት በቀኝ ጠገብኩ ሲል ሲያበላ አልታየም ወይ አንገቱን ጠምዝዙ በአፉ እየከተተ። በአድዋ ስርጓጉት በአምባላጌ ጋራ በሳውላው አቀበት በትግራይ ተረተር በትግራይ ሃይማኖት በገበየው ካራ በወሌ ጎራዴ የጠላት ብሩንዶ ተጥሎ ሲመተር እያየሁ እንዴት ቅኔ ልቀኝ እንዴት ግጥም ልግጠም አይሆንብኝም ወይ ትምህርቱን ዘንግቶ ጥምጥሙን መጠምጠም። አዛዥ ባራቶሪ ወደ ሰሜን ዙሮ በቅሎውን አዙሮ ሲሮጥ ሲፈተለክ የማርያም መቀነት የሀገር ባንዲራ እስከሞት ሲመለክ። ይሄ ነው አድዋ። ተይኝ ስሞትልሽ ጻፍ ጻፍ አትበይኝ ስለ አድዋ አልጽፍም በደም የረቀቀ የአባቴን ውብ ገድል በፈዘዘ ብዕር ጽፌ አላሳድፍም። አየህ
የጣሊያን ወራሪ አልሰማ ስላለ ቢነግረው አባትሽ ምኒልክ ውጫሌ አስቦክቶ አድዋ ያስጋገረው የነጻነት ህብስት የድል እንጀራ ነው። አድዋ ከሚለው አ ፊደል ሁለት ፍቺ አለው፣ ሁለት ትርጉም አለው። አ ማለት ሀገር ነው፣ ማንነት ተቦክቶ የተጋገረበት በጥቁር ህዝብና በጥቁር አፈሯ የዘላለም ሚስጥር የተሳሰረበት። ወይም አ ማለት ፊደሉ በአቦጌዳ ዘዴ ፊደል ዘዴ የፊደል ገበታ ቁልቁል ሲደረደር አ አልፋ በሚል ፍቺ ቀድሞ የሚከተብ ቀድሞ የሚሰደር የድፍን አፍሪካ ቀዳሚ ምልክት የመጀመሪያ ድል ሙሉ ነኝ የሚልን የነጭ ነብሪት አጥቁሮ የሚነድል አ ማለት አልፋ ነው። የፊደል ትርጉሙ ትዕቢተኛ ምላስ ለከት አልባ ጉራን በአፍረት የሚለጉም። ድ ማለት ፊደሉ ድልን ይወክላል። የዛች ቀን እውነት ከሀገርም አልፎ ከአፍሪካም አልፎ ዓለምን ያክላል። ዋ ማለት ቁጣ ነው። ሀገር ስትደፈር ፊትን ማኮሳተር፣ ግንባርን መኮስኮስ፣ ምድር ቁና ስትሆን እንደ እባብ ንጉሥ ተንጋሎ መተኮስ። ይሄ ነው አድዋ። ተይኝ ስሞትልሽ ጻፈት በይኝ ስለ አድዋ አልጽፍም። በደም የረቀቀ የአባቴን ውገድ በፈዘዘ ብዕር ጽፌ አላሳድፍም። ሚኒሊክ ጳጳሱ፣ ምኒልክ ንጉሱ፣ አሉላ መርጌታው፣ አሉላ ጦርምሱ፣ መኮንን ደብተራው፣ መንገሻ ቀሲሱ፣ የወጨፎ ጌታ፣ ወሌ ነፍሶ ቢሱ፣ ገበየው ጦረኛው፣ ገበየው ካህኑ፣ ባልቻ መድፈኛው፣ ባልቻ ዲያቆኑ፣ አምላከ መላእክት ሚካኤል ዘወሎ፣ ንጉሥ ተክለ ሃይማኖት ኪሩቤል መስሎ ሲቀድሱ ሲያድሩ በአድዋ ሥላሴ ከነጭ ዲያብሎስ ነፃ ወጣች ነፍሴ። እንዲህ ነው ቅስና፣ እንደዚህ ነው ስልጣን። በአንድ ቀን ቅዳሴ 7 ትውልዳቸው ከነጻነት ወጣን። አሜን ጌታችን ሆይ ትውልድ የሚያነጽ ትውልድ የሚያጸድቅ ቀዳሽ አታሳጣን።